ይሄን ኮድ አስገቡ። ኮከብ መሰላል 364016 ብላችሁ ጻፉ። ከዛ በኋላ እንደዚህ ስትጽፉት ይሄንን እንደዚህ ብርግድ አድርጎ ከከፈተው በጣም ስልኩ ሃይ ኮፒ ወይ ደግሞ ለከስተማይዜሽን ቅርብ የሆነ ስልክ ነው ማለት ነው። ይሄ ኮድ ምንድነው መሰላችሁ? ስልኩ የሌለውን ካፓሲቲ እንዳለው አድርጎ የሚጽፍ ሴቲንጉን የሚያስተካክሉበት መንገድ ነው ማለት ነው። ለምሳሌ ስቶሬጁ 16 ጊጋባይት የነበረውን ስቶሬጅ ወደ 1 ቴራ እስከ 512 256 ጊጋባይት ራሙ 2 ጊጋባይት 3 ጊጋባይት ሆኖ ሳለ እስከ 16 ጊጋባይት ኔትወርኩ 4G ሆኖ ሳለ 5G 3G ሆኖ ሳለ 5G ለምሳሌ እዚህ ጋር ራሙ 16 ጊጋባይት አደረኩት ማለት ነው። ሮም 512 ጊጋባይት ሪሉ ስንት ነው? 16 ጊጋባይት። ስለዚህ እንደዚህ በዚህ ኮድ በቀላሉ ክራክ የሚደረግ ስልክ ከሆነ ስልኩ ምንድነው ማለት ነው? ሃይ ኮፒ ነው ማለት ነው። ተጠንቀቁ። በጣም ብዙ ሰዎች እንዳይጭበረበሩ ስለሚረዳ ይህ ቪዲዮ ቫይራል እንዲወጣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት ቪዲዮውን። ቤተሰብ ያልሆናችሁ ሰዎች ደግሞ ቤተሰብ ሆኑ፣ ፎሎ አድርጉኝ። የተለያዩ ኦሪጂናል ስልኮችን የምትፈልጉ ሰዎች ካላችሁ ከበቂ ማብራሪያ ጋር እኔ ጋር ማግኘት ትችላላችሁ። ባዮ ላይ ባለው ስልክ ደውሉልኝ። ፓወር ባንክ፣ ስማርት ዋች፣ ሁሉንም ኤሌክትሮኒክሶች ስለሚይዝ የምትፈልጉትን ነገር በታማኝነት ያላችሁበት ድረስ ይዤላችሁ እመጣለሁ። ይመቻችሁ። አካውንቱን ግን ማሳደጋችሁን አትርሱ። ፎሎ፣ ሼር፣ ሪፖስት አድርጉ። ከዚህ የበለጠ የተለያዩ ኤሌክትሮኒክሶችም እሰራላችኋለሁ። እንዲሁም ደግሞ ኦሪጂናል ሆነው ሳለ ያለባቸውን ችግር ብዙ ስልኮች አሉ። እነሱንም ሪቪው እንዲሰራላችሁ የምትፈልጉ የተለያዩ ኤሌክትሮኒክሶችን ሪቪው እንዲሰራላችሁ የምትፈልጉ ሰዎች ፎሎ አድርጉኝ። እነዚህ ስልኮች ግን ለምንድን ነው የሚያገለግሉት ማለት ነው? ለመዘነጫ፣ ሃሎ ሃሎ ለማያ፣ ቴሌግራም እንደዚህ አልፎ አልፎ ትንሽ ነገር ለመጠቀም ነው የሚሆኑት። ይመቻችሁ።